ፓስተር ቤንን በፍጹም ስጋ የሚባል ነገር የለኝም እያለ ነው። ስሙት። ቀደም ብላችሁ ግን ሰው ማለት ምን እንደሆነ ሲናገር ስሙት። When God created man, he created him spirit, he gave him a soul and put him inside a body. እግዚአብሔር መንፈስን ፈጠረ፣ ከዛ በኋላ ለመንፈስ ነፍስን ሰጠ፣ ከዛ እንደዚህ አድርጎ ወስዶ ስጋ ውስጥ አስገባው። ለሰው እግዚአብሔር ነፍስን ሰጠው፣ ከዛ በኋላ እንደዚህ ወስዶ ስጋ የተባለ ነገር ውስጥ አስገባው፣ ሰውም ማለት ነው። ኦኬ ስጋ የሚባል ነገር የለኝም ሲል ደግሞ ስሙት። I am a spirit. I live in a body. I am not a body. I don't have a body. እኔ ስጋ አይደለሁም። ኦኬ እዚህ ጋር ትንሽ ልንቀበል ብላ እንሞክርሽ። ስጋ የሚባል ነገር ግን የለኝም። በቃ ይሄ ሰውዬ ቤኒን ስጋ የሚባል ነገር የለውም። ይሁን አስተምሮቱ እንደዚህ ቁጭ ላድርግላችሁ። ሰው መንፈስ ነው፣ ነፍስ ተሰጠው፣ ስጋ ግን የለውም። ይሄ ነው አስተምሮቱ። አጭር ቋንቋ ይሄ ነው። ጃፒ ሲያስተምር ሰው መንፈስ ነው፣ በስጋ ውስጥ ያድራል ነው አይደል? ቤኒን ሲያስተምር ሰው መንፈስ ነው፣ ነፍስ ተሰጠው፣ ስጋ ግን የለውም። ይሄ ነው አስተምሮ። ስጋ አይደለውም ማለት አንድ ነገር ነው፣ ግን ጭራሽኑ የለኝም ስጋ እንደትላለ። ከዛ በፕሌን ተሳፍሮ ሊመጣ ነው አዲስ አበባ፣ ግን የለኝም ይላል። እንዴት ለምታረ በምን ልትመጣ ነው ታዲያ? ስጋ ከሌለ እንዴት አድርገን ነው አንተ ተሸክመን ወደ አዲስ አበባ የምናመጣው በፕሌን? እነ ጃፒ እኮ ቢያንስ ሲያስተምሩ ሰው መንፈስ ነው በስጋ ውስጥ ያድራል ብሎ ነው የሚያስተምሩት። ስጋ ልክ እንደ ጆንያ ወይም እንደ ሳጥን ነገር ሰውን እዛ ውስጥ የሚያድረው ነገር ነው። ሰው የተባለው መንፈስ እዛ ውስጥ ጆንያ ውስጥ ያድራል፣ ወይም የሆነ ኮሮጆ ነገር ውስጥ ያድራል ብሎ ያስተምራሉ እነ ጃፒ። ይሄን እንኳን እንደምንም ተንገራጫሽ ትቀበላለህ። ጭራሽ እንደዛ የሚባል ነገር የለብኝም ያልኩ ነው። ስጋ የሚባል ነገር የለም። I'm not a body፣ በቃ I don't have a body እኮ ነው የሚለው። በነገራችን ላይ ደህንነትን ለመረዳት በመጀመሪያ ደረጃ ሰው ምንድነው የሚለው ነገር መረዳት መቻል አለብን። አንትሮፖሎጂ በጣም ማተር ያደርጋል። አንትሮፖሎጂን ሳትረዳ ወደ ሳልቬሽን አደርስም። ይሄንን ነው ለኢትዮጵያ ሕዝብ መጥቶ ሊያስተምር ያለው። ይሄ ነው መስቀል አደባባይ ላይ ቆሞ ስጋ አይደላችሁም የላችሁም ብሎ ሊነግረን ነው እየመጣ ያለው። ይሄ ግልጽ መናፍቅ ነው። ይሄ ሰውዬ ያበደ መናፍቅ ነው። እንደ መስቀል አደባባይ ይዛነ በቀረብን በእናታችሁ እንደ ይዛነ ተከራክረን ምናምን ሁላችን ኢትዮጵያውያን ይገባናል ምናምን ያለበት ጊዜ በቀረብን። አሁን የመስቀል አደባባይ ላይ መጥቶ ህዝቡን ሊያስተምር ነው። እሺ በጣም ጥሩ። እኔ ደግሞ አንድ ነገር መጨመር ፈልጋለሁ። እግዚአብሔር በመልኩና በአምሳሉ መንፈስ ፈጠረ። ምዕራፍ 1 ላይ ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 26 እግዚአብሔር በመልኩና በአምሳሉ መንፈስ ፈጠረ። በመልኩና በአምሳሉ የፈጠረውን መንፈስ ሰው የሚል ስም ሰጠው። በመቀጠልም ይህ ሰው ተብሎ የተጠራው መንፈስ በሚታየው ዓለም ላይ ይገለጥ ዘንድ ስጋን አበጀለት። እግዚአብሔር ነው ስጋን ያበጀለት። ያው ዘፍጥረት ምዕራፍ 2 ላይ ይገኛል። ከዛን ይህን መንፈስ ልክ በተዘጋጀለት አካል ውስጥ ማለት ነው ሲያስገባው ነፍስ ተፈጠረች። ከዛም በኋላ ይህ ሰው ተብሎ የተጠራው መንፈስ በሁለንተናዊ ማንነት በዚህ ምድር ላይ እንዲንቀሳቀስ ተደረገ። የሰው ሁለንተናዊ ማንነት ማለት መንፈስ፣ ነፍስ፣ ስጋ ያለው ማለት ነው። ማለት እዚህ ጋር እኔ መናገር የምፈልገው ነገር መንፈስ ኦልሬዲ ምዕራፍ 1 ኦሪት ዘፍጥረት ምዕራፍ 1 ላይ የእግዚአብሔር ሰውን በመልካችን እንደ አምሳላችን እንፍጠር ብሎስ መንፈስን ፈጠረ። እግዚአብሔር መንፈስ ነው፣ መንፈስን ፈጠረ። ከዛም በኋላ ለዛ መንፈስ ደግሞ አሁን ሰይጣንም አጋንንቶችም መንፈስ ተብሎ ነው የሚጠሩት፣ መላእክትም መንፈስ ተብሎ ነው የሚጠሩት። ስለዚህ እነዛ መንፈሶች በምን ለያቸዋለን? አሁን ዲያብሎስ ርኩስ መንፈስ ይባላል። አሁን ኦልሬዲ ዲያብሎስ ሲባል መቼም አካል የለውም፣ መንፈስ ነው፣ ርኩስ መንፈስ ነው። መላእክት ሲባሉ እግዚአብሔር ሲፈቅድላቸው ነው በአካል እንደሚገለጡት እንጂ ኦልሬዲ መንፈስ ተብሎ ነው የሚጠሩት። ስለዚህ እግዚአብሔር ደግሞ በመልኬ በአምሳሌ የሆነውን ልፍጠር አለና ሰውን ፈጠረ።
ኦኬ መንፈስ ተፈጠረ። ከዛን እግዚአብሔር በሚታየው ዓለም ላይ ማለት ነው ይገዛና ያስተዳድር ዘንድ ለዚህ ለፈጠርኩት መንፈስ እንትን ላበጅለት አካል ላበጅለት አለና ምዕራፍ 2 ላይ ስጋን አበጅለት፣ ከምድር አፈር አበጀው። ከዛም በኋላ ከምድር አፈር አበጀውና እግዚአብሔር በመንፈስ ዓለም ላይ የፈጠረውን ሰው እፍ አለበትና ወደሚታየው በአፈር በፈጠረው አካል ላይ ይህን መንፈስ ልክ ሲያስገባው ማለት ነው ይሄ የሰው ነፍሱ ተፈጠረች። ከዛን ሰው ምን ይላል? ሕያው ነፍስ ያለው ሆነ። ሕያው ነፍስ አያችሁ፣ ሕያው ነፍስ ያለው ሆነ ይላል ምዕራፍ 2 ላይ። ስለዚህ ነፍስ የምን ውጤት ሆነች ማለት ነው? የስጋና የመንፈስና የስጋ ኮኔክሽን ምንን ፈጠረ? ነፍስን ፈጠረ። ስለዚህ ኦልሬዲ ሰው ልክ እንትን ሲል ከዚህ ምድር ሲለይ ኦልሬዲ ነፍስ የምትባል ነገር አትኖርም ማለት ነው። እና ይህኛውን ነገር ደግሞ ሰምተክ ማለት ነው ምን አይነት ወይም ይህን ምላሽ ሰምታችሁ ይህን አርዳር ሰምታችሁ ምላሻችሁን መስማት ፈልጋለሁ። የሪል ባይብሊካዊ ነገር ነው። ስለዚህ ይህኛው ትክክለኛ ነገር ነው። ትክክለኛና አብዛኛው ሰው ሊቀበለውና ሊያምንበት የሚገባ ነገር ነው። ኢየሱስ ራሱ ምን አለ? ሊሞት ሲል ነፍሴን አደራ አለው። መንፈሴን አላለም፣ ስጋዬን አላለም፣ ነፍሴን አደራ አለው። ለምን? ነፍስ አያችሁ እንትን የምትል ነገር ነች፣ የምትጠፋ ነገር ነች። ልክ መንፈስ ከስጋ ሲወጣ ኢየሱስ ነፍሴን አድራ ሲል እግዚአብሔር አብ ደግሞ ታማኝ ስለሆነ ነፍሱን እንድትጠፋ አልፈቀድም። ሲመጣ በክብር አስረከበው። ስለዚህ ይህ ትክክለኛው መረዳት ነው። እንግዲህ ስለሰማችሁኝ አመሰግናለሁ። ሀሳብ አስተያየታችሁን ጠብቃለሁ ማለት ነው። እንግዲህ ተባረኩልኝ።